ለመጀመሪያ ጊዜ በደስታ በፍርሃትና በጭንቀት የተሞላው የጫጉላ የሽርሽር መድረክ። ለመጀመሪያ ጊዜ ወደ አዲስ ሀገር መግባት የከባድ የስሜቶች ልውውጥና ድብልቅልቅ ያለ ስሜት ያመጣል። ብዙውን ጊዜ የሚጀምረው እንደ የጫጉላ ሽርሽር ምዕራፍ ጀምሮ በደስታና በተለያዩ ነገሮች በመማረክ ሲሆን በፍጥነት በመቀጠልም የባህል ድንጋጤ ያስከትላል። ለመጀመሪያ ጊዜ የሚያጋጥመው ችግር የባህል ድንጋጤ፣ ግራ መጋባትና አቅጣጫን አለመቀየር፣ የአካባቢዎችን ደንቦች፣ ቋንቋ ወይም የዕለት ተዕለት እንቅስቃሴዎችን ለመረዳት አስቸጋሪነት፣ ጭንቀትና ፍርሃት፣ እንዴት መጓዝ እንዳለባቸው ወይም ቀጥሎ ምን ማድረግ እንዳለባቸው እርግጠኛ አለመሆን፣ ብቸኝነትና የቤት ናፍቆት፣ የታወቁ ሰዎችን፣ ቦታዎችንና ምቾት ማጣት፣ ብስጩ መሆን፣ የባህል ልዩነቶችን ወይም ግንኙነቶችን እንቅፋቶችን ማስተናገድ ናቸው። የከባድ የስሜቶች ልውውጥና ድብልቅልቅ ያለ ስሜት ያመጣል። ብዙውን ጊዜ የሚጀምረው እንደ የጫጉላ ሽርሽር ምዕራፍ ጀምሮ በደስታና በተለያዩ ነገሮች በመማረክ ሲሆን በፍጥነት በመቀጠልም የባህል ድንጋጤ ያስከትላል። ይህ እንግዳ ልማዶች፣ ቋንቋዎችና አካባቢዎቹ ሲታዩ ግራ በመጋባት ጭንቀትን እና ግራ መጋባትን ሊፈጥሩ ይችላሉ። ይህ የሚታወቀው ሲሆን ይህ እንደ ብቸኝነት፣ ውጥረት እና የቤት ናፍቆት ያሉ ስሜቶችን ያስከትላል። ነገር ግን በመጨረሻ ወደ ምቹ ማስተካከያ እና የግል እድገት ይሸጋገራል። የመጀመሪያ ስሜቶች እንደ አዲስ የጫጉላ ሽርሽር ደስታና የመደነቅና የአዳዲስ እይታዎችን፣ ድምፆችና ሽታዎችን የመሳብ ስሜት፣ የማወቅ ጉጉት፣ አዲሱን አካባቢ ለማሰስና ለማግኘት ፍላጎት፣ ስኬትና ጉዞ፣ ለመጀመሪያ ጊዜ የተስተካከለ ስሜቶችን ማዳበር፣ የባህል ድንጋጤ፣ ግራ መጋባትና አቅጣጫዎችን አለመቀየር፣ የአካባቢውን ደንቦች፣ ቋንቋ ወይም የዕለት ተዕለት እንቅስቃሴዎችን ለመረዳት አስቸጋሪነት፣ ጭንቀትና ፍርሃት፣ እንዴት መጓዝ እንዳለባቸው ወይም ቀጥሎ ምን ማድረግ እንዳለቦት እርግጠኛ አለመሆን፣ ብቸኝነትና የቤት ናፍቆት፣ የሚታወቁ ሰዎች፣ ቦታዎችንና ምቾት ማጣት፣ ብስጩ መሆን፣ የባህል ልዩነቶችን ወይም የግንኙነት እንቅፋቶች ያሏቸውን ስራዎችን፣ ሁኔታዎችን፣ ለረጅም ጊዜ ስሜቶች ማስተካከያና ምቾት፣ አዲሱን ባህል እየተማሩ ሲሄዱ የዕለት ተዕለት ህይወቶ እየበለጠ ቁጥጥር ስር እያደረጉት ይሄዳሉ። የግል እድገት፣ በራስ መተማመን፣ ነፃነትንና ሰፊ አመለካከትን በመጨመር የባህል ግጭት፣ ውጥረት፣ ጥልቅ የባህል ልዩነት ሲኖር ብስጭት ሊፈጥር ይችላል። በመሰረቱ ከአስደሳች ግንኙነት እስከ ፈታኝ መላመድ ድረስ፣ በመጨረሻም ጉልህ የሆነ የግል እድገትን የሚያበረታታ አዳዲስ ባህሎችን ማሰስ፣ ዓለም አቀፍ የመማሪያ ማዕከላትን መፈለግ፣ በአዲስ ባህል ውስጥ መኖር አስደሳች እና አርኪ ሊሆኑ ይችላሉ ተብሎ የታሰበውን ግራ የማያጋባና ስሜታዊ ፈታኝ ባልሆነ መልኩ መማር። እነዚህ ምላሾች የተለመዱ ናቸው።